ሰላም ሰላም፣ ውድና የተከበራችሁ የአቢ አክሱማዊ ተከታታዩ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? አሁን ደግሞ ደሊና 36 መጥተናል። አሁን ደግሞ በጣም ይለያል። ደስ ብሎኝ ነበር፣ ግን ደስ የማይል ነገር ደግሞ አጋጥሟል። ደሊና 36 አሁን በዛ ያደረገት ነገር የሷ ተንኮል ደግሞ መጨረሻ ያለው እየቀጠለ ነው። ተንኮሏ እንደቀጠለ ነው። አሁን ደግሞ ካሌብና ደሊና ከመጋዘን ውስጥ ወጥተዋል፣ አምልጠዋል። ሲያምልጡ ደግሞ ወደ ቤት ሄደዋል። ቤት ደግሞ ቤዛ ለወይዘሮ አልማዝና ለወይዘሮ አዜብ ለመግደል ስትሞክር ነው የተገናኙ ማለት ነው። አዜብና ቤዛ ወይዘሮ አዜብ በውስጥ ሆነው ካሌብና ደሊና ደግሞ ከውጭ ሲገቡ ነው ፊት ለፊት የተገናኙ ማለት። በጣም ደንግጠዋል፣ ግን ይጠረጥራል ብዬ አላስብም። ምክንያቱ የራሳቸው ችግር ይኖራቸው ብሎ ነው የሚያስበው የሚሆነው ካሌብ ማለት ነው። እና ቤተሰቦቼ ይሄ ይመስላል። በመቀጠል ደግሞ መጋዘን ውስጥ የነበረው ካሌብና ደሊና የሷ ሰራተኛ የቤዛ ሰራተኛ መጀመሪያ ሲመቱ ነው ወድቀዋል ለመምለጥ የሞከሩ። መጀመሪያ ቤዛ ደግሞ ወደ መጋዘን ውስጥ በሽጉጥ ይዛ ተሸፋፍና ምን እንደሆን እንዳያውቃት ካሌብና ደሊና ለማወቅ አልቻሉም። ግን ወደ መጋዘን ውስጥ ገብታ ለነሱ ለመስፈራራት ሞክራለች። እነሱ ደግሞ አልፈሩም ብዙ። ግን ደሊና በጣም ፈርታል ነበር። ምክንያቱ እጃ ላይ የነበረው ሽጉጥ ስለሆነ ማለት ነው። ግድ ነው የምትፈራው። ሴት ልጅ ናት፣ መፍራት ግዴታ ነው ማለት ነው ወንዶቼ። እና በመቀጠል ካሌብ ደግሞ የታሰረው የነበረ እጁና እግሩ ታስረዋ ስለነበረ እሱ ለመፍታት ሞክሮ ተነስቶ ነው ለቤዛ የመታት። ሲመታት ደግሞ ወደቀች። ከወደቀች በኋላ ነው ቤዛ ይዞ ወደ ውጪ ለማውጣት ሞክረዋል። ሲሞክር ደግሞ ውጪ ሲወጣ የቤዛ ሰራተኛ የሆነው ደስታ ማለት ነው ከፊት ለፊት ነው የተገናኙ። በጣም ነው እኔ እኮ መጀመሪያ ደስ ብሎኝ ነበር። ምክንያቱ ሲያምልጡ በቃ ደስ ብሎኛል። ማንም ሰው አያገኙም ብዬ አስቤ ነው። ከዛ ደስታ ሲያገኙ ሰው ደግሞ በጣም የምር በስማ በጣም ከዛ ደግሞ ለሱም ከሱ ከተማቱ ደግሞ ለማምለጥ ሞክረዋል። ግን ደሊና ነው ያሳዘነችን። ምክንያቱም በጣም ብዙ ቀን ነው መጋዘን ውስጥ ምግብ ሳትበላ ምንም ነገር ሳትጠቀም መጋዘን ውስጥ ተዘግታ የነበረት ማለት ነው። ከዛ የካሌብ ደግሞ እንሄድ ብሎ ይዛ ሲሄድ እኔ ምንም አቅም የለኝም፣ በቃ በጣም ተዳክሚ ያለው እና ብዙ መሄድ አልችልም፣ አንተ ግን ከዚህ ቦታ ሂድ፣ እኔ ግን በቃ ተዳክሚ ስለሆንኩ መሄድ አልችልም ምናምን ስትለው እኔ ላንቺ ትቼ መሄድ አልችልም፣ ከኔ ነው የምትሆኒ፣ ሲመስል ደግሞ ካንቺ ነው የሚሆነው እና አይዞሽ ብሎ በተስፋ ይዟት ነው ወደ ቤት ሄዶ ማለት ነው። ከዛ ቤዛ ደግሞ ቤት ሲሄድ ደግሞ የጋጠሙ ነገር ሌላ ነገር ሆነዋል። ምክንያቱ ለነሱ ለመግደል ስትሞክር ነው ፊት ለፊት የተገናኙ። እንጃ እኔ ቤዛ በጣም ምን አይነት ክፉ የሆነች ልጅ ናት። በጣም ተንኮል በዝተዋል። ይህ ፊልም ለሰው እየሰለቸኝ ነው። ምክንያቱ የቤዛ ተንኮል ብቻ ነው ይሄ ፊልም ያለው። ሌላ ምን መስተማር ነገር አለው ብዬ አላስብም እኔ። ምክንያቱ እናት ልጁ ለእናት እንዴት ብሎ እዚህ ያክል የሚጨካከን ጊዜ ነው የደረስ ነው። በጣም ነገር ምን የምር ምክንያቱ እሷ ለእናቷ ነው እንደዚህ የምትጨክነው። በሽጉጥ አንስታ ለመግደል ነው የሞከረች ሁለተኛ ጊዜ አሁን ማለት ነው። ባለፈው ደግሞ እንደዚህ ያደረገች፣ አሁን ደግሞ ለእናቷ ለመግደል ስትሞክር ነው ከውጭ የመጡ ካሌብና ደሊና የገቡ ወደ ቤት ማለት ነው። ምን አይነት ነው? እና ይሄ ፊልም ተንኮሉም የቤዛ ተንኮል መቆም አለበት። ካልቆመ ደግሞ መታረቅ አለባቸው። ምክንያቱ እሷ ደግሞ ሌላ ህይወት መጀመር አለባት ብዬ አስባለሁ። ምክንያቱ ተንኮል ሲበዛ አንድ ለተመልካች ብዙ
ተመልካች አያግኝ ብዬ ነው የሚያስበው። ምክንያቱም ተንኮል ሲበዛ አስተማሪ ነገር ሲሆን የሆነ ፍቅር ነገር ሲኖረው ምናምን ነው ሰው የሚያዩ ብዬ አስባለሁ። እንደኔ ሀሳብ ማለት እናንተ ደግሞ በኮሜንት ሴክሽን አሳውቀኝ ምን እንደሆነ ትፈልጋላችሁ ወይ ምን ሲሆን ነው ደስ የሚለው የሚል ሀሳብ ማለት ውዴቼ። በመቀጠል እሷ ተንኮላስ ትንሽ ሲቀንስ ጥሩ ይሆናል ብዬ አስባለሁ። በኮሜንት ደግሞ ሁሉ ሰው እየተንጫጨ ነው። ቤዛ ተንኮላ መቆም አለባት፣ ይበቃታል። ተንኮል ሲበዛ ደግሞ ይሄ ፊልም ይሰለቻል፣ ብዙ ሰው ተከታይ አያገኙም ምናምን እያለ ነው። ደቂቃ ደግሞ ተጨምረዋል፣ እያያችሁ ነው። 35 ደቂቃ ነው የለቀቁ ዛሬ። ነገ ደግሞ 35-40 ይሆናል ብዬ ተስፋ አድርጋለሁ። ደቂቃ መጨመሩ ጥሩ ቢሆን ግን የደሊና ተንኮል ሲበዛ ደግሞ ተመልካይ ይደብረዋል ብዬ አስባለሁ። እሷ ደግሞ ትንሽ የካሌብ ፍቅር መውጣት አለባት፣ የትንሽ ተንኮላ መቀነስ አለባት ብዬ አስባለሁ። ወይም ከደሊና ተለያይቶ ወደ ቤዛ ሊሄድ ይችላል ካሌብ ማለት ነው። እኔ እንጃ እንደዚህ ብዬ አስባለሁ። ምክንያቱም ለተመልካች ትንሽ ሰበብ ሲሆን ነው ሰው የሚከታተሉ ብዬ አስባለሁ። በመቀጠል ነው ውዶቼ ለቻናሌ አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። ሰላም ደቂ ዓደይ ከመይትኾኑ ለማንት ደማ ደኒና 36 መጽና ለና ማለት ደኒና 36 ትማሊ ኣብ ካሌብ ክመሉ ፈቲኑ ግን ኣይተሳኸሉ ኢና ኣብ ቃርጥና ነርና። ለማንት ድማ ደሊናና ካሌብ ካብ መጋዘን ክወፁ ጀሚሩ ፈቲኖም ወፂኦም ድማ ተሳኺዕሎም እዩ ማለት እዩ። ካብ በመቀጻል ድማ ቤዛ ላዙ መኻዚኖ ውሽጥ ላዙ መጋዘን ማለት እዩ ለይሳ መሲላ ሽጉጥ ሒዛ ተፈራርሖም ምናምን ሞኪራ ኣትያ ነራ ግን ኣይተሳኺዕላይ ንሽተይ ፈራሪሓቶም ግን ኣይተሳኺዕላይ። ምክንያቱ ካሌብ ተልዒሉ ለደሊና ለቤዛ ማለት እዩ ወቂዕዋ ምስ ወቃዓ ወዲቓ ማለት እዩ። ምክንያቱ ሃንጋ ዓጽዋ እዩ ጎይ ካኡ ለቤዛ ለደሊና ሒዙ ኣምሊጡ ክተግኒዮ ካለቲ ማለት እዩ። ኣምሊጦም ካኡ ደገ ጸኒሑና ዝደስታ ናይ ቤዛ ሰራሕተኛ ደሞ ደገ ጸኒሑ ልክሕዞ ሞኪሩ ግን ካሌብ ወቂዑ ስለለውደቀ ክሕዞ ኣይከኣለ ኣምሊጦም ማለት እዩ። ደስ ይልኒ የምር ብጣዕሚ ደስ ይልኒ ስለለወፁ ሳትን ስለለወፁ ምክንያቱ ትማሊክ ይቅተሉ ቆተሉ ዋይላ ስለ መልእክቲ እሕሊፋ ነበረት ቤዛ ማለት እዩ ለደሊና በቃ ትሞትያ ወይ ገሌላ ሓሲበ ነይራ እዩ ደሊና። ምክንያቱ ትቃትልዋ ይኽእሉ እዮም ልብለ ጠርጣሪ ነይሩኒ ግን ኣምሊጥ ምሶም ሊጣቶ ነበረት ተመይሶም ናብ መጋዘን መሊሶም ምስ ካሌብ እዮም ኣሲሮምዋ። ካብኡ ብሓደ ምእሳሮም ከዓ ብጣዕሚ ጠቂምዎም ሎማዓንቲ ምምላጥ ብጣዕሚ ሓጊዝዎም ማለት ብሓደ ስለነሪኦም ከምልጡ ክኢሎም ክልቲኦም ሒዝዋ ስለ ከምልጥ ክኢሉ ቤተሰብ ካብኡ ድማ ብምቕጻል ኣብ ገዛ ኣምሊጦም ናብ ገዛ ምስ ከዱ ገለ ኣብ ገዛ ልጸንሖም ደሞ ሌላ ታሪክ እዩ። ምክንያቱ ኣብ ምሶም ብለጡ ገዛ ምስ ከዱ ቤዛ ለወይዘሮ አዜብና ለወይዘሮ አልማዝ ክትቃትለን ሽጉጥ ደቂናትለን የምርኺዮም ጎን ማለት እዩ። ክደግእት ይክብሉ ፊት ለፊት ተጋኖም ሽጉጥ ደቂናትለን ገላት ቃትለን ኢላ በጣም ደንጊጾም ግን ናዓልተን ኾነ ችግር ለተጋጨን ሆነ አንገለ ነው ከሐሱል ኹል እርግጠኛ እዮም። ምክንያቱ ብናያቶም ጉዳይ ከምዚ ለሆነ ገለ ምን እሱ ካሌብ ለና ደሊና ትሽግር እሳተን ፈልጦ ኮይኑ አይስሙዑም ለይ ደሊና ትፈልጥ እያ ትሽግር ብኻሜ ሃም ሆነ ገለ መለ ምን ሃም ልገብረለ ግን እርግጠኛ ካሌብ ግን አይፈልጥ ዝምስጥር ተፈልጥዎ ግን በጣም ከቢድ ነገር ይሁን ዝኸውን ይሄ ለሐስብ እና ቤተሰብ ዚ መስና ይልሙ አንቲ ደሊና 36 ማለት እዩ ብምቕጻል 37 የጋኔና ለቻናሌ ሓደስቲ ነዝኾንኩም ድማ ሼር ሰብስክራይብ ላይክ ምግባር ቤተሰብ ኩኑ ነበርት ነዝኾንኩም ድማ ለማሓዝኩም ሼር ነገርኩም ኣምባራትዕኒ ኩራት ሓባተይ ብዘለናይ ሰላምን ፍቅርን የውርደልና ደቂ ዓደይ ማዕረይ